ያስኩት መጽሐፍ ነገረ ርግማን ወበረከት ይላል። ዶክተር ማቴዎስ ጌና የጻፈው መጽሐፍ ነው። የሱ መጽሐፍ ትንሽ ቃኝቼዋለሁኝ በጣም በዝርዝርም እንኳን ባይሆን እና ባጭሩ ሊናገር የሚፈልገው ይሄ እርግማንና በረከት የሚለው አስተሳሰብ በማህበረሰብ መካከል በጣም ብዙ አስተያየት አስተሳሰብ ያለበት በጣም ብዙ አወዛጋቢም ነገር እንደሆነ ጭምር ነው ያነሳው እና ማወዛገቡ እርግጥ ነው። ምክንያቱም አንዳንድ ጊዜ በተለይ በኛ አይነት ህብረተሰብ ውስጥ እርግማን የ40 ቀን ዕድል የሚሉ አስተሳሰቦች አሉ። እነዚህ አስተሳሰቦች የሰውን ልቡና ጠፍረው እንደያዙት እንመለከታለን። አንዳንድ ጊዜ ከሚገባው በላይ በቃ እኔ ተረግሜ ነው ከሚል የተነሳ ከስራም ከትጋትም የምንጎልበት ጊዜ አለ። ጥቁር ህዝብ ተረግሟል፣ በቃ ምንም ሊሳካለት አይችልም የሚል እንደዚህ አይነት ጨለምተኝነት ሁሉ አለ እና የእርግማንና የበረከት ነገር እውነት ለመናገር አንድ አይነት አስተሳሰብ በሁሉ ዘንድ ያመጣል ብዬ እኔ አላስብም። ብዙ ውስጡ አወዛጋቢ ጉዳዮች አሉ። ይሁን እንጂ እንደ መጽሐፍ ቅዱስ መምህር ደግሞ እኔ አንድ ማምነው ነገር አለ። የሰው ልጅ ሲፈጠር ተባርኮ ነው የተፈጠረው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። እንዲህም አለ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት። እንግዲህ ይቺ አዋጅ የበረከት አዋጅ ናት። ስለዚህ እግዚአብሔር በመጀመሪያ ሰውን አልረገመም፣ መርቆ ነው በፍጥረቱ ውስጥ እንዲንቀሳቀስ ያደረገው። ነገር ግን ኃጢአት የሚባል ሲገባ ነው ርግማን የገባው። ስለዚህ ወዲያው ኃጢአት እንደሰራ ሰው አመፅ እንዳበጀ ወዲያውኑ እግዚአብሔር ምድርንም ሰውንም በእርግማን እንደተናገራቸው እናስተውላለን። ግን የወንጌል ቃል ባጭሩ ደግሞ ምንድን ነው ብለን ስንል ይህንን እርግማን ወደ በረከት የለወጠ መስመር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ባረከን ይላል ሐዋርያው ጳውሎስ ኤፌሶን ምዕራፍ 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ስለሚል የወንጌል ታሪክ እርግማንን ወደ በረከት የለወጠ ታሪክ ነው ማለት ነው ባጭሩ። እና እንደ ክርስቲያን እኛ የበረከት ሰዎች ነን፣ ከእርግማን የተዋጀን ሰዎች ነን እና ይህንን ማስተጋባት ያስፈልጋል። ህዝባችን ባራኪ እንዲሆን፣ በረከትን አፍላቂ እንዲሆን ይህንን ማለማመድ ይሻላል። የእርግማን አስተሳሰብ በጣም ዲፕሬሲንግ ስለሚሆን ሰዎችን ደጋግመን ወደ በረከት ልቡናቸውም አፋቸውም ወደዚያ እንዲከፈት መጋበዝ ይሻላል የሚል ሀሳብ አለኝ። እግዚአብሔር ይባርካችሁ።